ሰላም ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና ነን እግዚአብሔር ይመስገን። ለቻናሉ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ተቀላቀሉን እንላለን። እንግዲህ ታዋቂው ቲክቶከር አዶናይ ታስሯል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ በቁጥጥር ስር ውሎ ምርመራ እየተጣራ መሆኑን ገልጿል። የአዲስ አበባ ፖሊስ እንግዲህ ታህሳስ 1 ቀን 2018 ዓ.ም የኢትዮጵያ ፌዴራላዊ ዲሞክራሲ ፖሊስ አዶናይ ብርሃነ ኃይለ ሚካኤልን የተባለ ተጠርጣሪ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን ገልጿል። እንግዲህ አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሷል። በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒ በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። እንግዲህ በድረ ገጹ ላይ የፌዴራል ፖሊስ እንግዲህ በእርግጥ አሁን ሚዲያው ላይ በዚህ በቲክቶክ አዋርዱ ላይ የኢትዮጵያን ወግ፣ ባህል፣ ሃይማኖት የማይመጥኑ የት መጡ የማይባሉ ብዙ ታይተዋል በመድረኩ ላይ እና እነዛ በቃ እንዲሁ ይገባቸዋል፣ ቅቤ ያጠጡን እሰይ አበጃቸው የሚያስብሉ ናቸው ነው። ሊመሰገን ይገባል። እንግዲህ በተለይ ራቁታቸውን ሁሉ ማለት ይቻላል አንዷ ለብሰው የመጣቸውና እንደዚህ ያሉትን ሊታረም ይገባል። ይኸው ለነገ ትውልድ ሲባል አዶናይ ግን በቲክቶክ አዋርዱን ሙሉውንም ባልከታተለው እንኳን የለበሰው ሱፍ ነበረ። ሁላችሁም ግን እንደምታውቁት የለበሰው ሱፍ ነው። ከኢትዮጵያ ባህል እና ወግ ያፈነገጠ አለባበስ ነው አልልም እኔ በበኩሌ። ምናልባት እንዲሁ እንኳን ከተባለ ሰግጥ ፈምስ የሚለው ቃል አንዳንዶቹ ያው በተቃራኒው አለ አይደለ የሆነ ነገር ለመፈመስ ብለው የማይደረግ ነገር እያደረጉ ምናምን ወግ ባህል ምናምን ከሆነ ሊታረም ይገባል እንጂ አንዳንድ ጊዜ ግን ይቻለም ሆይ ብላ በአደባባይ እያስመሰገነች በአደባባይ እየሸለመች እንደገና አውርዳ ትጥላለች ነው። የሚገርም ነው። የዓለም ሆይታ ጠዋት ሆይ ይባላል። ህዝብ እንግዲህ ማለት ዓለም እንደምታዩት ነው። በቃ ጠዋት